አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንደማመጥ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ የቤተ መጻሕፍት መዘክርና የማኅበራት ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት መንበር ወይም መንበረ ካህናት ጉባኤ ተቀሰ የአስተዳደር የካህናት አስተዳደር መምሪያ ኃላፊ፣ ክቡራን መንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የየድርጅቱ ኃላፊዎች፣ ክቡራን መንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኞች፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን፣ ክቡራንና ክቡራት፣ በዚሁም መንፈሳዊ መርሐ ግብር የተገኛችሁ በሙሉ የገዳማትና የአዲስ አበባ የገዳማትና አድባራት አስተዳዳሪዎች፣ በአምላካዊ ስልጣን ሞትን ድል አድርጎ ብርሃን ተጎናጽፎ ከሙታን የተነሳው ሕያው እግዚአብሔር ቅዱስነትዎን በሕይወት ጠብቆ አሮጌው ነገር አልፎ የአዲስ ሕይወት ኑሮ የተጀመረበት በዓለ ትንሣኤ እንኳን አደረሰዎ በማለት በቅዱስነቶ ያለኝን ክብር በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰራተኞች ስም ስገልጽ ምሉዕና ፍጹም በሆነ ደስታ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 የአዲስ ፍጥረት ምስጢር ሰው ትንሣኤ ልቡና አግኝቶ በኢየሱስ ክርስቶስ ሲያምን የሚኖረውን አዲስ ሕይወትና ከአሮጌው ማንነቱ መለየቱ የሚያረጋግጥ ጥልቅ የሆነ ትርጉም ያለው በመሆኑ ትንሣኤውን እንደ ኃላፊ ሆነ ዲያብሎስ በመሻሩ የሰው ልጅ ውጫዊ የሕይወት ለውጥን ብቻ ሳይሆን ፍጹም የሆነ ውስጣዊ ለውጥን ስላገኘ ትንሣኤው በዕለት ከዕለት የክርስትና ሕይወት ውስጥ ሁል ጊዜ የሚገለጥ አሁናዊ ጉዳይ ነው። ከሞት በኋላ በሚቀጥል ሕይወት አዲስ ፍጥረት ሆነን ለነፍሳችን ድኅነት ያገኘንበት የክርስቶስ ትንሣኤ በድካም ጊዜ ብርታት፣ በፈተና